እሺ ሰላም ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ አላችሁልኝ? አለን ሰላም ናችሁ? እኔ እግዚአብሔር ይመስገን። የሁላችሁም የሚያምር ሰፈር ነው። ጉብኝቴ እየጎበኘ ነው አስጎብኛችን። ዛሬ እንኳን ምንም አይልም። ተናገር አስጎብኝ። ከዛ እንዴ ጥላችሁኝ ሄዳችሁ እኮ እና ሼር ላይክ ሰብስክራይብ አትርሱ። ወድቄ ጉድ እንዳይፈላ ወደ ላይ ነው እንጂ ይመቸኝ። ጫማውም ደግሞ አይመችም ቀይሬ ሳልመጣ እና ይሄን ይመስላል። አሳያችሁ ወደዚህ እየሄድኩ ነው እዚህ ጋርስ እና እንደዚህ እየጠበቀኝ ነው። ሰርግ ነው ለቅሶ ሁለቱንም። እሺ ቀስ ብዬ ልውረድ። ጫማዬ ግን ቀሚሱ ራሱ ምን አላማረኝ። ወለታች ስለሆነ ረጅም ስለሆነ ጫማዬ አቤት 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 ትላላችሁ። ወደ ላይ ወደ ታች ነው መንገዱ፣ ቁልቁለቱ ሸንተረሩ አቤት አቤት አቤት። እና ይኸውላችሁ እያስጎበኛችሁ ነው። እናንተ ጎብኙ። አሁን ወደ ታች አሁን ወደ ላይ ነው የምታስወጡኝ። አስጎብኛችን ጋራ ሸንተረሩ ነው የሚወስደው። ምንድነው? ቆይ ለቅሶ ነው ወይስ ለቅሶ? ናናሺ በዚህ ነው የሚጠራሩት። ተከትላ የሚባለው አይጠይቅ። ሀገራችን ለቅሶ ራሱ ተከትላችሁ ነው የምትሄዱ ግዴታ። ያዚ አቤት 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 ትላለ እና የጥሩምባ ድምጽ ትሰማላችሁ። ኑ እንሂድ ለቅሶ ተብሎ ነው። ኧረ ሊሄዱ ነው ማለት ተከትለው ነው የሚሄዱት። ተነስተናል ተነሱ ነው ገብተዋል። የሞተበት ግን አንድ ሰው ነው። ብዙ ሰው ተከትሎ ይሄዳል። ዘመድ ብቻ ቀብር ነው ዘመድ ማለት ነው። ይሄ ማሳ ደግሞ ይኸውላችሁ እህል ምንድነው የተዘራበት? ምንድነው ለጤፍ ነው? ያ እኮ ያ ዛፍ ግን በነገራችን ላይ እዛ ጋር ዛፍ በፊት እኮ እርሻ ነበር፣ የጤፍ እርሻ። ከጊዜ በኋላ ዛፍ አረገው። የኛ ነው። እዛ ጋር ነው አባቴ ሞተው ያ መሬት ማለት ነው። አቤት ሚስጥሩ እንትኑ ላይ ማውጣ ይሁን እንግዲህ። ያያችሁ ነው። ይሄ ደግሞ የት መሰላችሁ? የወንዱ አያቴ ቅድመ አያቴ ማለት ነው። አባቴ ያደገው እዚህ ሰፈር ነው። የአያቱ ሰፈር ማለት ነው። የአባቱ ሰፈር እና ይሄ ቅድመ አያት ነው። እዛ ቅድመ አያቶቻችን መሬት እንዳሳየዋችሁ ይሄ ደግሞ የወንዱ ያቺ የሴቷ ቅድመ አያት እና ይሄ ደግሞ መሬት የኛ ነው። የኛ ምን እኛ እንላለን? የወንዶቹ ነው። እና የሁላችሁ ጫካው በዚህ ነበር። ከብት ራሱ እዚህ ብንጠብቅ ነበርና የተወሰነ ጊዜ ወደዚህ ሰፈር ደግሞ መተን ማለት ነው። እና ይሄው ድቅድቅ ያለ ከዚህ የባሰ ደግሞ አለ ወደዛ፣ ግን ለመሄድ ያስፈራል። ዝንጀሮች ብዙ አሉ። እዛ ይጨፈጭፉናል። እና ይሄንን ላችኋለሁ። ጫማዬ ግን የሚመች አላረኩም ዛሬ ስቼ ወጥቼ እና ይሄን ይመስላል።
አስጎብኛችሁ ማለት ነው። ሀገሬ ግን ማን ነው የናፈቀው? ጋራ ሸንተረሩ ምናምን እዛ ነው የመጣው። አሁን ደግሞ ወደዚህ እና እኔም እየጎበኘው ነው። እርግጠኛ ነኝ ወደዚህ ሰፈር ከመጣው አንድ 30 አመት አይሞላኝም። ከዛ ላይ 30 አመት በፊት ነው ስጠብቅበት የነበርና እዚህም ስመጣ መጥቼ አላቅም። ወደዚህ እውነት ለመናገር መጥቼ አላቅም። ይኸውላችሁ ለካሜራዬ ጥራት ይቅርታ ጠይቃለሁ። ምናልባት እየሄድኩ ስለሆነ እንትና ላይ ያስኩት መቅረጫው እንዳልኳችሁ ረስቼ ከናዝሬት ነው የመጣሁት። አስጎብኛችን ትላላችሁ። የተረሳ ሰፈር አሁን ወደ ዛፉ እየገባን ነው። እስማ ገና የትኛው ላይ የቱ ብዙ የለውም እኮ አሁን እኮ ሽጦት ይሆናል። ድሮ እዛ ነበር ባህር ዛፍ የነበረው እና እኔም አውቀው ይሄ እርሻ ሆኖ ነው። ለመጀመሪያ ጊዜ ነው ዛፍ ተተክሎበት የመጣሁት። ወንድሜ ጎበዝ ነው። ማንም ሳያዘው እንደዚህ ያውም ነጩ ዛፍ የተከለው ማለት ነው። ይገርማል። እኔ እርሻ ሆኖ ነው የማውቀው። አሁን ግን ይኸውላችሁ የሚገርም ዛፍ ነው። ይዘን እንሄዳለን። ለምች መድኃኒት ጥሩ ነው ትላለህ። ለምች ለጉንፋን እኮ ለጉንፋን ነው። ለምን ነበር? ለጉንፋን ሳይሆን ለብዙ ነገሮች። አሁን ለምሳሌ እንትን ነው ዝም ብላ ተጠቀመው ያወራ ቀቅለን እኮ የሚቀቀለው ቀቅለን ምናምን ጭሱን ነው የምትታጠነው። ለምንድን ነው ዘርዛራ የሆነው? ድንንን አላለም። እንደ ደን ጥቅጥቅ አላለም። ተቆርጦ ነው ነበረ ነው ተቆርጦ ነው። አይገርምም? አሁን ራሱ ደስ ይላል። ሌላ ችግኝ ገብርኤል ድምጽ ይሰማል። የወፎቹ ድምጽ እያዳመጣችሁ ደስ የሚል የወፎቹ ድምጽ ራሱ እንዴት ደስ ይላል። አገሬ ዝፈና ትዝ አለኝ አቤት ድምጥ ከልቡ ድምጥ እኮ ነው። አያችሁ የሁሉ ግን የኛ መሬት ነው። አያት እድማ አያት ነው። ከዚህ በኋላ ነበረ ዛፍ የነበረው። ከዚህ በኋላ ነበር ዛፍ የነበረው። ቁልቁለት አለ። ከላይ ጀምራ እስከዚህ ድረስ ምን አለበት ከተማ ላይ ቢሆን ይሄ መሬት። አቤት አቤት አንሰም መስሚያችን ጥጥ ነበር። ሴቶቹ ራሱ ሴቶቹ ራሱ መስሚያችን ጥጥ ነበር። ወንድ ብቻ ነው ቢባል አንሰማችሁም ነበር። የት አለ
እሱ አሁን የያዘው እኮ ቀይ እዛ ጋር ነኝ። ይቀየራል እንዴ? የት አለ? የት አለ? ጅብ ያለ ነጭ እንትኑ እኮ ነው አላ በቃ ምን ልበል የጉርምስ በቃ ሲሄድ ጉርምስና እና መጨረሻው ቀይ ነው የሚሆነው። እንትኑ ቅጠሉን እየቀየረ ይመጣል እኮ ቀይሯል። ግማሹ ነጭ ነው፣ ግማሹ እንትን ነው አንዱ ዛፍ። እንደዛ እያደረገ እዛ ጋር እስኪ ይታያል። እርገቱ መጨመረ ቁጥር ማለት ነው ቀይ ሆኖ ነው ማለት ነው። ለምሳሌ ብሰጥሽ አሁን እዚህ ጋር በስመ አብ ይሄ ነው ያ ማለት በቃ እርገቱን እያፋጠነው ነው ማለት ነው። እንጨቱ በጣም እንትን እያለ ይመጣል እየጠነከረ። ይሄ ግን ቀይ ዛፍ ነው። ነጭ ነው ይሄ ቀይ ነው። ህፃን ስለሆነ ነው። ረባካ ቅጠሉና ይሄ አይደለም። ሁለቱም ነጭ ናቸው። ያኛው ተደግፈው ነበር እኮ ነጭ ነው። ረባካ ቀይ ይሆናል አልኩሽ እኮ ያሳየውሽ። ይኸው ሲያድግ እዛ ጋር እኮ እዚህ ጋር ነው ይቀርባል። አይታይም። ይታያል። ይሄ ማለት ነው የሚታየው ወደ ቀይ ሄዷል እና ይሄን ይመስላል። እስከዛ ድረስ ነው። እስከ ጥግ ኧረ ቁልቁለት አለው። እንደዚህ እና እስከዛ ድረስ ነው እና እዚህ ቁልቁለት አለው። ቁልቁለቱ ጫማ አይመችም እንጂ አሳያችሁ ነበረ። እና ይሄን ይመስላል ማለት ነው እላችኋለሁ። እና እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አብረን እየጎበኘን እንቀጥላለን ማለት ነው።